اقرأ أخيا ورتل القرآن اصطح بصوتك اسمع الأكوان اقرأ. السلام عليكم ورحمة الله وبركاته. إن شاء الله بዚህ ቪዲዮ ሱረቱል ቁረይሽን እና ሱረቱል ፊልን እናያለን። ቀጥታ ወደ ደርሱ ሱረቱል ቁረይሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ሙዓወዳውና በስመላውን ባሳለፍናቸው ሱራዎች አይተናቸዋል። ኢንሻአላህ እንደግማቸውም ቀጥታ ወደ ሱራው لإيلاف قريش ስንል ከሐምዛ ከስራ በኋላ ያ ስላለች ብለን ስባታል። لإيلاف ሳይሆን ምንለው لإيلاف ኢላፊና ኢላፊ ይለያያልና ሐምዟን እንስባታለን። ኢላፊ ያ መደናት ከከስራ በኋላ ያ ስለም ያ ሱኩን ከላይ ምልክት የሌለበት ያ ሲመጣ መደ ነው። እቺኛው ፊደል ትሳባለች። ሊኢላፊ እንደዛ። ከዛ ላምም እቺም መደናት ከላም ፈትሐ በኋላ አሊፍ ስለመጣ አፋችንን እንከፍታለን። ሊኢላፊ ሳይ ሊኢላፊ ብለን ትንሽ እንስባታለን። የሁለት ፊደል የማንበቢያ ያክል ማለት ነው። ሊኢላፊ የላምና የአሊፍ ላ ሊኢላፊ ቁረይሽን ቃፍ ከሚወፍሩ ፊደሎች ናት እንደተማርናቸው ከዚህ በፊት 7 ናቸው። ከአንዱ ቃፍ ናት። ስለዚህ ቃፍን እናወፍራታለን። ቁረይሽ እንደ አማርኛ ቁ አናነበውም። ሊኢላፊ ቁረይሽ ቁረይሽ ሳይሆን ቁረይሽ ኦ እንደዛ። ቁረይሽ እዚህ ጋርም ሺን የሚል ድምጽ ይኖረዋል መጨረሻ ላይ አንድ ላይ ሊኢላፊ ቁረይሽ። እዚህ ጋር ምልክት ያለበት የራሱ ህግ አለው። ህጉን ኢንሻአላህ ምናልባት በሚቀጥለው ቪዲዮ የራ ህግ ኢንሻአላህ እንማራለን። ለአሁን ነው እንደዛ አንብቡት። ሊኢላፊ ቁረይሽ እንደዛ። ከዛ ኢላፊሂም رحلة الشتاء والصيف ኢላፊም ስንል እዚህ ጋር ከሐምዛ ከስራ በኋላ እቺ ምልክት መታለች። እቺ ምልክት ስትመጣ መድናት እንደ ያናት እንደዚህኛዋ ናት። በሌላ አጻጻፍ ነው እቺንም እንስባታለን። ኢላፊም ሳይሆን ምንለው ኢላፊሂም። እዚህ ጋርም ነው ያልነው፣ እዚህ ጋርም እንደዛው ኢላፊሂም እንደዛ። እዚህ ጋርም እንደዛው ላሟንም እንስባታለን ኢላፊሂም። ከዛ ሂ ስንል እዚህ ጋር ከደረት የምትወጣ ሀ ናት። ሀ ሳይሆን ሀ ኢላፊሂም ሪሕለተ ሽታእ ሪሕለተ። እዚህ ጋር ደግሞ ሀ እቺ አንድ አይደለችም ነው። ሁለቱንም እንደ አንድ አድርገን እንዳናነባች። እቺኛዋ ሀ ናት፣ እቺኛዋ ደግሞ ሀ ናት። ሀ እንደዛ። የሚያስቸግሩን ከሆነ እንደጋግማቸው ኢንሻአላህ። አዩ አሊፍ ባታ ላይም ስላየናቸው ተመልሰንም ማየት ይቻላል። እቺ ሀ ናት፣ እቺኛዋ ሀ ናት። ኢላፊሂም ሪሕለተ ሽታኢ ሪሕለተ ሽታኢ። እዚህ ጋር ሺን ከስራውን አመጣለች። መጠቀቅ አለብን፣ ምክንያቱም ታውንና ሺኑ አያይዘን አቀጣጥለን ካልቀራ ነው ሺኑን ማጥበቅ ይከብደናል። ሪሕለተ ሽታኢ ነው አንዳንድ ሰው የሚለው። ሪሕለተ ተብሎ ከዛ ከሺን ከተጀመረ ሪሕለተ ሽታኢ ማጥበቅ ይከብዳል፣ አይቻልም። ስለዚህ አንድ ላይ መቅራት አለን። ሪሕለተ ተሽ እንደዛ ተሽ የሚል ድምጽ ይኖራል ማለት። ከዛ ሺኗ ትጠብቅልናለች። ሪሕለተ ሽታኢ ወሶይፍ። እዚህ ጋር ከታ በኋላ እቺ የመድ ምልክት ናት፣ አሊፍ ናት። ግን እቺ ለየት ያለ ህግ አላት። ኢንሻአላህ እንማረዋለን፣ እንስባታለን ትንሽ ጨምረን ማለት ነው። እንደነዚህ ሳይሆን ትንሽ ጨምረንም ማድረግ እንችላለን።
ህጉን እንማራለን ምን ያህል እንደሚሳብ رحلة الشتاء والصيف والصيف እዚህ ጋር ሷ ትጠቃለች መጀመሪያ አወጣጡ ሷ ናት ሲን ሳይሆን ሷ ነው والسيف እንዳንል ሰ ሳይሆን እንደ አማርኛ ሰ ሳትሆን እቺ ሲን ናት እቺኛዋ ግን ሷ ናት ስለዚህ እናወፍረዋለን والصيف ሁለተኛ ደግሞ ሸድ ነው እናጠቀዋለን والصيف ሳይሆን والصيف 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 እንደዛ እሺ አንድ ላይ إيلافهم رحلة الشتاء والصيف እዚህ ጋር ፋ መጨረሻ ላይ ፍ የሚል ድምጽ መኖር አለበት والصيف والصيف ማለት የለም والصيف እንደዛ እሺ በመቀጠል فليعبدوا رب هذا البيت فليعبدوا እዚጋ ላም እዚጋ ሚምም አይተናል ሐም አይተናል እነዚህ ሁሉ ያም አይተናል መንጠር የለባቸውም የቀልቀላ ፊደል አይደሉም እዚጋም ላም ስኩን መጣለች فليعبدوا ባለፈው ተማርነው ቀልቀላ ፊደሎች 5 ናቸው ቁጥቡ ጀድ በሚለው ቃላቶች ይሰበሰባሉ 5 ናቸው ቁጥቡ ጀድ ላም አይደለችም ስለዚህ فليعبدوا ፈል ማለት የለብንም ማንጠር የለብንም ላሟን ያዝ በመውጫው ላይ እንደዛው ያዝ ነው ማድረግ ያለብን فليعبدوا እንደዛ فليعبدوا እሺ እዚህ ጋር አይን መታለች ትንሽ ታስቸግራለች ለአማርኛ ተናጋሪ فليعبدوا ሳይሆን አይን ነው እዚህ ጋር እንደዛ ፕራክቲስ እናድርገው فليعبدوا እዚህ ጋር ዳል መታለች ዱ እንደዛ ከዛ ዋው መጥቷል ተከትሏት ከላይ ስኩን ምልክት የሌለው ዋው ስለመጣ ስለዚህ መድ ነው ዳሉ ይሳባል ማለት ነው ዱ የአረበኛ መሳቢያ ፊደሎች 3 ናቸው አንዱ ዋው ነው አንድ ደግሞ ያ ነው ሶስተኛው ደግሞ አሊፍ ነው ضمان ዋው ይከተላል ከስራን ያ ይከተላል ፈትሐን ደግሞ አሊፍ ነው የሚከተለው መሳቢያው ማለት ነው መሳቢያው ስለዚህ እዚህ ጋር ዱ ብለን እንሰባዋለን فليعبدوا እንሰባዋለን ትንሽ رب هذا البيت رب እዚህ ጋር ባሸዳ ሆና መጣለች هذا البيت ስለዚህ ይሄ አወጣጥ አስተካክለን ማውጣት አለብን ከዛ ትንሽ እንስባታለን አሊፍ ከፈተሐ በኋላ አሊፍ ስለተከተለ هذا ትንሽ እንደዛ ማለት አለብን هذا البيت ሳይሆን هذا البيت እዚህ ጋር አሊፍ ቢከተለውም አናነበውም ስለምናያይዘው ምናቆም ከሆነ رب هذا ማለት እንችላለን ግን ምንቀጥል ከሆነ ከላሙ ጋር ላም ስኩን ስላለ እዚህ ጋር አል ስላለች هذا ነው የምንለው هذا እቺ አንስበው هذا አንልም هذا البيت አንልም هذا البيت ምናያይዝ ከሆነ ማለት ነው رب هذا البيت እቺ ደግሞ ዛ አወጣጡ ዘ መሆን የለበትም ኢንሻአላህ هذا البيت ላም ስኩን መጥፎና መጣለች ስለዚህ ቀልቀላ እንዳይሆንብን هذا البيت ብሎ ማንጠር የለብንም هذا البيت እንደዛ ኢንሻአላህ መጨረሻ ላይ ታ هذا البيت ብለን ታው እንደሌለ እንዳናደርገው هذا البيت እንደዛ ይኖራል ድምጽ ማለት ነው እሺ አንድ ላይ ልቀረዋለሁ فليعبدوا رب هذا البيت الذي أطعمهم الذي سنل እዚህ ጋር ከዚህ በፊት ማይተናል ሱረቱል ማዑን ላይ الذي እንዳይሆን الذي እዚህ ጋር መድ ምልክት ነው እንስባታል ኢንሻአላህ الذي أطعمهم እዚህ ጋር ጧ የቀልቀላ ፊደል ናት ቁጥቡ ጀድ በሚለው ፊደል በሚሉ ቃላቶች ጧ አለችበት ከአምስቱ አንዱ ናት ስለዚህ እናነጥረዋለን ቀልቀላ እንሰጠዋለን መሃል ላይ ስለመጣ ቀልቀላቱ ሱራ ይሆናል ማለት ነው አጦ እንደዛ እናነጥረዋለን ብለን ደግሞ ወደ ፈትሐ መቀየር የለብንም አጧዓመሁም አጧ መሆን ሳይሆን አጦ
እንደዛ ነው መሆን ያለበት። ፈትሐ እንዳናደርገው ግን ስኩን አድርጋ ነው በደንብ ግልጽ እናደርገው ማለት ነው። አጧዓመሁም እንደዛ። እሺ እዚህ ጋር አይን መጥቷል። እንደ አ እንደ ሐምዝ እንዳንቀራው እንጠንቀቅ ኢንሻአላህ። አጧዓመሁም አ እንደዛ። እሺ እዚህ ጋር ሀ አወጣጡ ላይ እንጠንቀቅ። አጧዓመሁም አጧዓመሁም። እሺ እዚህ ጋር الذي أطعمهم من جوع እዚህ ጋር ሚም እና ሚም ስናያይዘው እዚህ ጋር ሚም ሸዳ ሆና መጣለች። ስለዚህ አያይዘው ነው የምንቀራው። ህግ አለው ኢንሻአላህ እንማረዋለን። አጣብቀን አጧዓመሁም እንደዛ ሚም ሸዳ ሆና ስትመጣ ሁሌ ይቆይባታል፣ ትንሽ ይቆይባታል። ሸዳ አርግተን አንዘልም፣ ትንሽ እንቆይበታለን። አጧዓመሁም እንደዛ። ስለዚህ ሚሙ ላይ እንቆይበታለን፣ ሸድ እናደርገዋለን። ከዛ አጧዓመሁም ሚን ጁዕ እዚህ ጋር ኑን ሱኩን ምልክት የላትም እና ሸሽገን ነው የምናነበው። ሚን ብለን ግልጽ አናደርገውም። ሚን ጁዕ አለች፣ ኑኖ አለች፣ ስንቀራው ያስታውቃል። ነገር ግን ግልጽ አድርገን አናነባትም። የኢኽፋ ይባላል። ህጉን እንማራለን ኢንሻአላህ በሚመጡ ቪዲዮዎች። ሚን ጁዕ እንደዛ። እሺ الذي أطعمهم من جوع ከዛ እዚህ ጋር አይን አለች። ምናቆም ከሆነ ትንፋሽ ምንወስድ ከሆነ በስኩን ነው የምናቆመው። ምንቀጥል ከሆነ ግን ሚን ጁዕ እንደዚህ እናያይዘዋለን። እዚህ ጋር አይን ከስራተይን ነው፣ ሁለት ከስራ ናቸው። ስለዚህ አይን የሚል ድምጽ ይኖረዋል ስናነበው። ሚን ጁዕን እንደዛ። ግን ስናያይዘው ከዚህ ተንዊን ይባላል። ስናያይዘው ከውጋ ስናያይዘው ን የሚለውን ድምጽ አንሰጠው። መጨረሻ ላይ ጁዕን በሚለው አናባብ ላይ ያቺ መጨረሻ ላይ ያለችዋን ኑኑ ግልጽ አትሆንም። ጨፍልቀን ሚን ጁዕን ወአመነሁም ከዛ ከውጋ እናያይዘዋለን ማለት ነው። ኢድጋም ይባላል። ህጉን ኢንሻአላህ እንማራለን። እሺ ወአመነሁም ስንል እዚህ ጋር ከፈትሐ በኋላ መድ ስለመጣ እንስበዋለን። ወአመነሁም እዚህ ጋር ሁ መታለች፣ ሀ መታለች። ወአመነሁም እዚህ ጋርም ሚም እና ሚም ተያይዘው መጥተዋል። እንደዚሁ ነው የምናነበው። ሚሟ ሸዳ ስለሆነች ወአመነሁም እንደ አንድ አድርገን ወአመነሁም ሚን ኸውፍ አንለያየች። ሚም ሱኩን አድርገን ቀርተን እችንም ሽድ አድርገን ለመቅራት እንዳንል ማለት ነው። አያይዘን ወአመነሁም እንደዛ ነው የምንለው፣ እንደ አንድ አድርገን እና በቁርአን ላይ ሱኩን በግልጽ ከሌላቸው ያው ህግ አላቸው ማለት ነው። በግልጽ አይነበቡም። እዚህ ጋር ምንም በግልጽ አላነበብነውም፣ እዚህ ጋር ምንም በግልጽ አላነበብናትም። ሱኩን ባለመኖሩ ብቻ ይሄ ራሱ አንድ ሂንት ይሰጠናል ማለት ነው። ወአመነሁም ሚን ኸውፍ። አሁን እዚህ ጋር ኑን ሱኩን አለ፣ ስለዚህ ትነበባለች ማለት ነው። ሚን ኸውፍ ነው፣ ሚን አንልም። እንደዚህኛው አንሸሸገውም፣ ምክንያቱም ሱኩን አላት። ሚን ኸውፍ እንደዛ። እሺ ወአመነሁም ሚን ኸውፍ እዚህ ጋር ነው ኑን ሱኩን ሆና ስለመጣች መንጠር የለበትም። ሚን አንልም። የቀልቀላ ፊደል ስላልሆነች ከአምስቱ ቀልቀላ ፊደሎች ስላልሆነች ሚን ኸውፍ ነው። ሚን ኸውፍ ማለት የለብንም። ኸውፍ እዚህ ጋር ደግሞ መጨረሻ እዚህ ጋር ኸ መታለች። ስለዚህ አወጣጡ በደንብ ማውጣት አለብን። ሚን ኸውፍ እንዳንል። አንዳንደኛ አማርኛ ተናጋሪዎች ኸውፍ ነው የሚለው። ኸውፍ ደግሞ አይደለም፣ ኸ መሆን አለበት። ሚን ኸውፍ እንደዚህ ፕራክቲስ ማድረግ አለብን ኢንሻአላህ። ኸውፍ መጨረሻ ደግሞ ፋ አለች። ኸውፍ። እሺ አንድ ላይ ልቅራው ኢንሻአላህ። الذي أطعمهم من جوع وآمنهم من خوف። እሺ የመጨረሻው ያ ትንሽ ከሌሎቹ ከበድ ስለሚል በደንብ ፕራክቲስ ማድረግ አለብን ኢንሻአላህ።
አንድ ላይ ሱራውን እቀራዋለሁ። ቢስሚላሂር ረህማኒር ረሂም لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. ماشي وده ቀጣይ ሱራ ሱረቱል ፊል بسم الله الرحمن الرحيم አሁን ከሱራ ኢንሻአላህ ጀምራለሁ። ألم تر كيف فعل ربك بأصحاب الفيل ألم ترى ስንል እዚህ ጋር ሚም ሱኩን ስለመጣች ቀልቀላ ማንጠር የለብን። አለም ተራ አለም ማለት ሚሟን ማንጠር የለብንም። እዛው ያዝ ነው ማድረግ አለብን። አለም ተራ በቃ ሚም ካወጣን በኋላ አንጥረን እንዳናነጥራት እዛው ከንፈራችን ያዝ ማድረግ አለብን። አለም በቃ አለቀ። አለም ከዛ ተራ ነው ማለት ያለብን። አለም ተራ አለም ተራ እንዳንል። እሺ አለም ተራ ከይፈ እዚህ ጋር የሚያስቸግረን ነገር የለም። ፈዓለ ረቡከ ሲሉ እዚህ ጋር አይን መታለች። ስለዚህ አይኑ መጠንቀቅ አለብን። ፈዓለ እንዳንል እንደ አማርኛ አ እንዳናረሩ ወደ አ እንዳይቀየርብን። ፈዓለ ረቡከ እሺ ረቡከ እዚህ ጋር በሸድናት ረቡከ ቢአስሓቢል ፊል ስንል ቢአስሓቢ ሷድ እቺ ሷድ የምትወፍር ፊደል ናት። ስለዚህ ሷ ማለት ነው ያለብን እንጂ ቢአስሓቢ እንዳንል እንደ አማርኛ ሰ እንዳናወጣው እንደዛ ቢአስሓቢ እንዳንል። እቺ ሐ ናት። ሐ ከፈታ በኋላ አሊፍ ስለመጣ መድናት ማለት። ስለዚህ አፋችንን ከፈት አስሓ ማለት አለብን። አስሓቢል ፊል እንደዛ። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل ألم يجعل زيغام ألم እንደቀደሙ ነው ሚማ ላይ መጠንቀቅ አለብን እንዳይነጥርብን። የጀዓል ስንል እዚህ ጋር ያ ምንም ተስቸገረ ነገር የለም። ጂሙ እዚህ ጋር የቀልቀላ ፊደል ስለሆነ እንደውም ከለሩ የቁርአኑ ያሳየናል። ጂም የቀልቀላ ፊደል ናት። ሱኩኗ መታለች ማለት ነው። ስለመጣች ቀልቀላቱ ይሰጣታል። ቀልቀላቱል ሱጉራ መሀል ላይ ስለመጣች ማለት ነው። በቃላት መሀል ስለመጣች ስለዚህ እናነጥረዋለን። አለም የጀ እንደዛ እዚህ ጋር ተጠንቀቁ ነበር ያልኩት። እዚያ ግን ማድረግ አለብን። እንደዚህኛው አለም ነበር ማለት እዚህ ጋር እንደዛ የጅ ማለት የለም። የጀ እናነጥረው ምክንያቱም የቀልቀላ ፊደል ነው ማለት ነው። ቁጥቡ ጀድ በሚሉ ቃላቶች ላይ ጂሙ አንድ ነው። እሺ የጀ እንደዛ አለም የጀዓል እንደዛ አለም የጀዓል ከይደሁም እዚህ ጋር ላም ሱኩን መታለች። ስለዚህ ቀልቀላ መሆን የለበትም። የጀዓል ሳይሆን የጀዓል ከይደሁም ከይደሁ እዚህ ጋር ሀ ናት። ከይደሁም ሳይሆን ከይደሁም። እሺ ፊ ተውዲል ስንል እዚህ ጋር ፊ ከፋ ከስራ በኋላ እቺ ከስራው የፋ ናት። ከዛ በኋላ ያ ያለች እቺ ያ መድናት ማለት ነው። ፊ ትንሽ መሳብ አለብን። ፊ ተውዲል ትንሽ እንስባታለን ፊ ብለን ማለት ነው። አለም የጀዓል ከይደሁም ፊ ተውዲል ሳይሆን ፊ ተውዲል። እሺ ተ እዚህ ጋር ምንም አታስቸግረንም። ዷድ ስኩን ሆና መታለች። ስለዚህ ዷድ ደግሞ ቁጥቡ ጀድ በሚለው ላይ በአምስቱ የቀልቀላ ፊደሎች ዷድ የለችበትም። ስለዚህ አሁን ስኩን ሆና ስለመጣች ቀልቀላ መሆን የለበትም፣ መንጠር የለብንም። ፊ ተውዲል መሆን የለበትም። ፊ ተውዲል እቺ ዷድ ከሚያስቸግሩ ብዙ ሰዎችን ታስቸግራለች። ፊ ተውዲል መሆን የለበትም። ፊ ተውዲል እንደዛ ምላሳችንን የላኛው ላንቃችን ጋር እንደዚህ መያያዝ አለብን።
في تضليل في تضليل እንደዛ في تضليل ካልነው ይነጥራል። እሺ ሊል መጨረሻ ላይ ሊል የሚል ድምጽ ይኖራል ማለት ነው። እሺ አንድ ላይ ቀረዋለሁ። ألم يجعل كيدهم في تضليل في تضليل እንደዛ وأرسل عليهم طيرا أبابيل وأرسل እዚህ ጋር ሲን ናት አታስቸግረንም። እንደ አማርኛ ሰን የምናነባት ወአርሰለ عليهم እዚህ ጋር عليهم ብለን ያው ቃል ማንጠር የለብን። عليهم ብለን ያዝ ነው በቃ። عليهم طيرا አንልም። عليهم አንልም። ልክ ፋቲሓ ላይ غير المغضوب عليهم ولا الضالين እንደምንለው ማለት ነው። عليهم ብለን እዚህ ጋር ያዝ ነው ማለት አለብን። عليهم طيرا أبابيل طيرا أبابيل ቋ ትወፍራለች። ስለዚህ طيرا ነው ጠይረን እንደ አማርኛ ጠይረን ማለት የለብንም። طيرا أبابيل አባ እዚህ ጋር መሳብ አለብን። በፈትሐ ናት አሊፍ ተከትሏታል። አባ ነው ማለት አለብን። አባ ቢል ከዛ ከባ ከስራ በኋላ ደግሞ ያመጣለች። ስለዚህ መድ ቢል ብለው ትንሽ መሳብ አለብን በከስራዋን ማለት ነው። አባ ቢል እንደዛ وأرسل عليهم طيرا أبابيل እሺ ቀጣይ ترميهم بحجارة من سجيل ተርሚህም የራ ህግ እንማራለን ኢንሻአላህ። ሚም ከስራ በኋላ ያመጣለች ትሳባለች። ሚሂም ነው እንጂ ሚሂም ሳይሆን ሚሂም እንደዛ ሚዋ ብቻ ነው የምትሳበው። ሀዋ ትሳብም ሌላ ነገር አይሳብም። ተርሚሂም እዚህ ጋር ሂም መሆን የለበትም መጠንቀቅ አለብን። ተርሚሂም እሺ እዚህ ጋር ሚም ስኩን አልመጣችም። ቅድም እንዳልኩት አንድ ፊደል ስኩን ምልክት ካልተጻፈበት ሌላ ህግ አለው ማለት ነው። አይነበብም። በግልጽ ተደርጎ ተርሚሂም ተብሎ አይነበብም ማለት ነው። ከዚህ ጋር እናያይዘዋለን። ተርሚሂም ቢሂጃር እንደዛ ነው የምናነበው። ተርሚሂም ቢሂጃራ እንደዛ ህጉን እንማራለን ኢንሻአላህ። አሁን ካቃተንም ችግር የለውም ኢንሻአላህ። ተርሚሂም ቢሂጃረة من سجيل እዚጋ ሒጃራ ስንል ቢሂጃራ ስንል እዚጋ ሓና ሓ ቢሂጃራ እንዳለ ቢሂጃራ ሳይሆን ቢሂ እንደዛ እንደዚህኛው እንዳይሆንብን ኢንሻአላህ። ቢሂጃረة من سجيل ምናቆም ከሆነ እዚጋ ቢሂጃራ እዚጋ ታ መታለች እንደዚህ በክብ መልኩ የምትመጣው ታ ማለት ስትመጣ በአንድ ሃ ነው የምናቆመው። ቢሂጃራ ትንፋሽ ለመውሰድ ከሆነ ማለት ነው። ቢሂጃራ በሃ መልቀቅ ስኩን ቢሂጃራ ብዙ ጊዜ ከላይ ሌሎችም ሱራዎች ስንማር እንዳልኩት ሐረካ ይዞ ሲመጣ አንድ ፊደል በስኩን ነው የምንቆምበት ብዬ ነበር። ስለዚህ እጅጋ ታ ስትመጣ ቢሂጃረት አንልም። ሌሎች ፊደሎች ላይ ይሰራል። እዚያ ግን ቢሂጃረት በስኩን ቢሂጃረት ሳይሆን እንደ ሃ ነው የምናደርጋት። ቢሂጃራ እንደዛ ምንቀጥል ከሆነ ግን እቺ ምልክት አለች ተንዊን ቢሂጃራቲን ነበራ ለብቻዋ ከተነበበ ቢሂጃራቲን ከዛ ከሚም ጋር ያይዘን ቢሂጃራቲን ሚን ሲጂል ሚም ተሸዳ ስለሆነች እንቆይባታለን ትንሽ እንደዛ ቢሂጃራቲን ሚም ላይ እንደቆየሁበት ማለት እንደዛ ትንሽ እንቆይበታለን። ከዛ ሚን ሲጂል እዚህ ጋር ኑን ስኩን ምልክት የለበትም ስለዚህ ይሸሸጋል ማለት ነው። ሚን ከሲን ጋር ሚን ሲጂል ሳይሆን ሚን ሲጂል እዚህ ጋር ደግሞ ጂም ከስራ ሆና መጣለች ሸዳ ሆና መጣለች መጥበቅ አለበት። ሲጂል ሳይሆን ሲጂል ሚን ሲጂል ሲኗ መጥበቅ የለበትም። ጂሟ ብቻ ነው የጠበቀችው ሸዳ ያለበት። ስለዚህ ሚን ሲጂል ጂል እዚህ ጋር ከስራ በኋላ ደግሞ ያመጣለች ስለዚህ ይሳባል ማለት ነው። ሲጂል እንደዛ አንድ ላይ ቀርዋለሁ።
ترميهم بحجارة من سجيل مجرشة فجعلهم كعصف مأكول فجعلهم سنل فجع زيغا عين فجعلهم عندنا عين نو زيغا عالهم براكتسنا فجعلهم لذا كذا هانت زيغا فجعله هو حو من دايكون مالت حو سايون هو فجعلهم እሺ ከዛ ከዓሽም ስለዚህ ጋር አይን ነው ስለዚህ ይከብዳል ለአማርኛ ተናጋሪ እንደ አ ነው ግንጾ የሚያወጣው እንደዛ እንዳይሆንብን ኢንሻአላህ ከዓስፊን ከዓስ ከዚህ እችኛው አት እየከበረች ደግሞ ከዚህ ጋር ደግሞ ሷሩ መወፈር አለበት ስለዚህ እዚህ ጋር ይከብዳል ፕራክቲስ ማድረግ አለበት ከዓስ እንደዛ ሷድ ነው ከዓስፊ እንዳይሆን ሳይሆን ሷ እንደዛ ነው የሚወፈሩ ፊደሎች ስለሆኑ ማለት ነው ሷት ከስለሆነች ከዓስፊን መእኩል እዚህ ጋር ፋ ከስራውና መጣለ ከስራተኝ ሁለት ከስራውና መጣለች አያይዘን ቀረዋለን ከዓስፊን መእኩል እዚህ ጋር ሚም ሸዳውና ስለመጣች እንቆይበታለን ከዛ ከዓስፊን መእኩል ስንል እዚህ ጋር አሊፍ ሐምዛ ስኩን መጣለች ቀልቀላ ፊደል ስለሆነች ማእኩል መሆን የለበትም ማእኩል ስለዚህ መጠንቀቅ አለብን እዚህ ጋርም ዷድ ተጠንቀቁ ብዬ ነበር እዚህ ጋርም ሐምዝ እንደዛ ሁለቱ ያስቸግራሉ ማእኩል መሆን የለበትም ማእኩል እንደዛ በደንብ ግልጽ አናደርገው ማለት ነው እሺ ከዛ ካፍ ضمه በኋላ ወው መጥቷል ስለዚህ እንሰበዋለን ማለት ነው ኩል እንደዛ ማእኩል ሳይሆን ኩል እንደዛ አንድ ላይ فجعلهم كعصف مأكول عند ላይ ሱራውን እቀራዋለሁ بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول إن شاء الله ለዛሬ የነበሩ ሁለቱ ሱራዎች እነዚህን ይመስላሉ ኢንሻአላህ ፕራክቲስ አድርጉት ፕራክቲስ ሜክስ ፐርፌክት የተደጋገመ ነገር የገራነ መሄደው ኢንሻአላህ የሚከብድ ነገር የለም ከተደጋገመ ኢንሻአላህ አላህ ሰናቱን ይስጠን በሚቀጥሉ ሱራዎች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ